ሁላችንም በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 1 ላይ እናውጣና እንቆማለን። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ሰዎች የመሰከሩለትን ከኔም የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። በደንብ አርጋችሁ እንድትሰሙ ይፈልጋሉ። 2017 ዓመተ ምህረት የብርታት ዓመታችን ነው። ከፊት ይልቅ የምንጠነክርበት ዓመታችን ነው። እንደገና እደግመዋለሁ፣ ይህ የብርታት ዓመታችን ነው። ይህ ከበፊት ይልቅ የምንጠነክርበት ዓመታችን ነው። ይህ ግንባራችን እንደ ቡላት ድንጋይ የሚጠነክርበት ዓመት ነው። ይህ ግዛታችን የሚሰፋበት ዓመት ነው። ይህ ላንወድቅ የምንቆምበት ዓመት ነው። ይህ ወደ ኋላ ላንል ወደፊት የምንሄድበት ዓመታችን ነው። ይህ የሰቀልናቸውን በገናዎች የምናወርድበት ዓመታችን ነው። ይሄ የመጨረሻው the higher form of የመጨረሻው ለጠላቶቻችን ያለን ቋንቋ ንግግራችን ብርታታችን ስለሆነ ብዙ ፈተና፣ ብዙ መከራ፣ ብዙ ተግዳሮት ባለበት በዚህ ዘመን ከበፊት ይልቅ በእግዚአብሔር ጸጋ የምንበረታበት ዓመት ነው። አሜን ይባላል። በደንብ አድርጉና አሜን ባሉ። አገልግሎታችንን አጠናክረን የምንቀጥልበት በጠላቶቻችንና በእኛ መካከል ትልቅ ባውንደሪ የሚሰመርበት ልዩነት በሕይወታችን የሚሆንበት ዓመት ነው። የጀመርነውን የድል ሩጫ ከበፊት ይልቅ በፍጥነትም በጉልበትም የምንሮጥበት ዓመታችን ነው።